የዓለማችን አስደንጋጭ አስፈሪ ቦታዎች። እነዚህ ቦታዎች ላይ ማንም ሄደ ተመልሶ አይመጣም። ምክንያቱም እነዚህ ቦታዎች በዓለም ላይ አሉ ከሚባሉት አስፈሪ ቦታዎች ውስጥ ይመደባሉ። አንደኛ ላይ የምናገኘው አኦኪጋራ ጫካ ሲሆን በፍጂ ተራራ አጠገብ የሚገኝ ጫካ ሞት ጫካ መባል ይታወቃል። በዓለም ላይ ከሚታወቁት የገጽታ የሞት ቦታዎች አንዱ ሲሆን ብዙ ሰዎች ራሳቸውን ለማጥፋት ወደዛ ይሄዳሉ። ደፋር ዛፎችና ድንጋያማ መሬት የሚፈጥሩት ግርጌ ድምፅና ጨለማ ትርኢት አስፈሪ አድርጎታል። ይህ የሚገኘው ጫካው በአኦኪጋራ ጫካ በፍጂ ተራራ አጠገብ የሚገኝ ሲሆን አብዛኛውን ጊዜ ሰዎች እንደወጡ ይቀራሉ። ለመጎብኘት የሚሄዱ ሞተው ይመለሳሉ። ይህ ቦታ ለሰው ልጅ የማይመከር ቦታ ሲሆን እናንተም እንዳትሞክሩ ትላለሁ። ሁለተኛው የፓሪስ አጥንት ዋሻዎች። በፓሪስ ስር የሚገኙት እነዚህ የጥንት ዋሻዎች ያንሱት ከ6 ሚሊዮን በላይ የሰው አጥንቶች ናቸው። በ18ኛው ክፍለ ዘመን ከመቀበሪያ ቦታቸው ተነስተው ወደዚህ ውስጥ ተደራጅተዋል። ጥቁር ጨለማና የአጥንት ግድግዳዎቹ የአጥንት ግድግዳው ዋሻውን የሚያስፈራ ያደርገው። አስቡት እንግዲህ ከ6 ሚሊዮን በላይ የሰው አጥንት የተሰራበት ዋሻ ውስጥ ስገቡ አብዛኛውን ጊዜ ቪዲዮ ላይ እንደምትመለከቱት አስፈሪ ነው። አብዛኛውን ጊዜ የሚሄዱ ሰዎች ታሙተውም በህመም ይመጣሉ። ሶስተኛው የአሞጌቶ ደሴት ሜክሲኮ። በሜክሲኮ ሲቲ አካባቢ ያለችው ይህ ደሴት በተበላሹና በተቆራረጡ የአሞጌቶች ስብስብ ትታወቃለች። አንድ የአካባቢው ሰው የሞተ ልጅ መንፈስ እንደሚኖር በማመን ለማስታለቅ ደሴቱን በአሞጌቶች ሞልቶታል። በሌላ አሞጌቶቹ አይነቶችም እንደሚንቀሳቀሱ ይነገራሉ። አሞጌቶች ማለት አሻንጉሊቶች ሲሆን አሻንጉሊቶቹ ደግሞ ቀንም ሆነ ማታ አይናቸው እንደ ብርሃን ያበራል። እነዚህ የአሞጌቶቹ ስብስብ ደሴቱን የበለጠ አስፈሪ አድርጎታል። አራተኛ ላይ የምናገኘው ፕሪፒያቲ ዩክሬን። በ1986 ቸርኖቤል ኑክሌር አደጋ በኋላ ትተው የቀረችው ከተማ የተበላሹ የሎሬ ህንፃዎች፣ የጨው ሜዳ፣ የጨረር ምልክቶች የሞት ዝግጅትን ይፈጥራሉ። ከተማው የፓስቲፕካላ ቲካ አየርን የሚያሳይ ሲሆን የሬዲዮ ንቁ ገና ከፍተኛ ነው። ማለትም የሬዲዮ ስብስቡ ገና ቦታው ከሚታወቅበት ቦታ ሳትደርሱ ድምፁ ይሰማል። አብዛኛውን ጊዜ የማይሰማ የሞት ድምፅ ይሰማናል። ምክንያቱም የሞት ድምፅ የማይሰማ ስላቸው ድምፁ የተለያየ ጊዜ የሚፈጥር ሲሆን አብዛኛውን ጊዜ እዚህ ቦታ ላይ የሚኖሩ ሰዎች ራሳቸውን ስተው ይመለሳሉ። ለጉብኝትም አይመከርም። ይህ ቦታ የድሮው ንግሥት ከተማ የተባለችው የአሁኗ ደግሞ ማንም የማይኖርባት ፕሪፒያቲ ትባላለች። አምስተኛ ወያባቲዮ ጫካ ሮማኒያ። ይህ ጫካ የትራንስቬሊኒያ ቤርሙዳ ትሪያንግል በመባል ይታወቃል። ብዙ ሰዎች ጨለማ ምስሎችን፣ ያልተገለጹ ድምጾችን ወይም ከጊዜ ወደ ጊዜ እንደሚጠፉ ይገልጻሉ። የዩኤፌ ታሪኮችና የመንፈስ እንግዶችን በዚህ ቦታ ላይ ይነገራሉ። አብዛኛውን ጊዜ በዚህ ቦታ ላይ ቤርሙዳ ትሪያንግል ቅርጽ ሲታይ ሰዎች እዚህ ቦታ ላይ ሄደው በሽተኛ ይሆኑ ይመለሳሉ። እዚህ ቦታ ላይ እንድትሄዱ አይመከርም። ስድስተኛ ባንጋር ኮታ ህንድ። ይህ የ16ኛው ክፍለ ዘመን ኮታ በህንድ ውስጥ በጣም አስፈሪ ቦታ ተብሎ ይታወቃል። በአካባቢው የሚኖሩ ሰዎችም በሌሊት በኮታው ውስጥ መኖር እንደማይችሉ ይነገራሉ። አፈታሪኮቹ እንደሚያስቀምጡት የተወሰኑ ጠላት የተረገሙበት ነው። አብዛኞቹ እዚህ ቦታ ላይ የሚፈጸሙት ነገሮችም የሚያስፈሩና የሚዘገኑ ናቸው። የሰው ጫማ ነገር የሚገኝበት ቦታ ነው። ሰባተኛው የሎንደን ግንብ እንግሊዝ። በታሪክ ውስጥ ብዙ የፖለቲካ እስረኞች፣ ታዋቂ ሰዎች፣ የንጉሳዊ ቤተሰቦች የተገደሉበት ይህ ግንብ በአስፈሪ ታሪኮች ይታወቃል። የአኒ ቦሊን መንፈስ እንደሚከተል ይናገራል። እዚህ ቦታ ላይ ገብቶ ማንም አጣም። ምክንያቱም ገዳዩ ሰላቢው ማን እንደሆነ ስለማይታወቅ ነው። ስምንተኛ ምስራቃዊ ግዛት ታማሚ ቦታ ወይም ታማሚ ቤት አሜሪካ። በፊላዴልፊያ ውስጥ የሚገኝ ይህ ጥፋተኛ ቤት በ19ኛው ክፍለ ዘመን ለብዙ የታሰሩ አሰቃቂ ሁኔታዎች ይታወቃሉ።
አሁን ባዶ ቢሆንም የተቆረጡ ድምጾችና የመንፈስ ተሞክሮች በብዛት ይገለጻሉ። ለሰው ልጅ የሚሰቀጥጡ ድምጾች ይሰማሉ። እዚህ ቦታ ላይ እንድትጎበኙ አይሞከርም። 9ኛው ኪሜሪ መርከብ አሜሪካ በካሊፎርኒያ የተቀመጠችው ይቺ መርከብ በሁለተኛው ዓለም ጦርነት ጊዜ ለጦርነት ያገለገለች ሲሆን ብዙ ሞቶችን አይታወቅም። አሁን በመርከቧ ላይ የሚንቀሳቀሱ መንፈሶችና ድምጾች ይሰማሉ። ምክንያቱም በመርከቧ ላይ ሲፈጸሙ የነበሩት አሰቃቂ ለሰው ልጅ የማይታሰብ የሚዘገንን ነገሮች ነበሩ። 10ኛ ስታሊን ሆቴል አሜሪካ በኮሎሪዳ የሚገኝ ሆቴል ስቲፈን ኪንግን የእስስት ትንቢት እንዲጻፍ ያበረታታው ነው። ብዙ እንቅልፎችና የመንፈስ ተሞክሮች ተጠቅመዋል። እዚህ ቦታ ላይ አብዛኛውን ጊዜ የሚያስፈራ ነገር ይፈጸማል። ሆቴሉ ላይ አብዛኛውን በእድሜ የገፉ ሰዎችም እንዳሉ ቢገመትም ግን አንዳቸውም ታይቶ አይታወቁም። ማሳሰቢያ፣ እነዚህ ቦታዎች አፈ ታሪኮች አይደሉም፣ ትክክለኛ ታሪካዊ ክሶችን ያንጸባርቃሉ። አንዳንዶቹ በሌሊት ለመጎብኘት ተከልካይ ናቸው። ለምሳሌ አኦኪጋራ ጫካ ለአስፈሪ ቦታዎች ከታሪክና ከባህል ጋር የተያዙ ትርኢቶችን እንደሚያቀርቡ ያሳስባሉ። እነዚህ ቦታዎች የሰው ልጅ ሊጎበኛቸው ጭራሽ አይመከርም። አቅራቢ ያውቃል ፍቅሩ